አንድ ቀን የራስ ምታት ታሞ ሐኪም ጋር ሄድክ። ሐኪሙም መድኃኒት ነው ብሎ ነጫጭ እንክብሎችን ሰጠ። እነዚህንም እንክብሎች ከዋጥክ በኋላ ራስ ምታት ተለቀቀ። ነገር ግን ሐኪሙ የሰጠህ እንክብል ምንም አይነት የመድኃኒትነት ባህሪ የሌለውና ከስኳር የተሰራ ነው። ታዲያ ይህ እንዴት ሊሆን ቻለ? እንዴትስ ልትድን ቻልክ? አንዳንዴ ለውጥ በአንድ ሌሊት ይመጣል። ሐሳቦችህ እንዴት የአእምሮና የሰውነት ሁኔታን ይለውጡታል? ሰውነትህ ምንም ነገር መቋቋም ይችላል። ማሳመን የሚጠበቅብህ አእምሮህን ብቻ ነው። አእምሮና ሚልኪን ምን አገናኛቸው? ከላይ ባለው የኦኖ ጥናት ላይ እንደተመለከትነው ሰዎች በተፈጥሯቸው ለነገሮች ተዛምዶ መፍጠር ይቀናቸዋል። ስሜቶቻችንን፣ ሐሳቦቻችንንና ድርጊቶቻችንን ከቁሳዊ ዓለም ላይ ካሉ ምልክቶችና ነገሮች ጋር እናዛምዳቸዋለን። ነገውን ለማናውቀው ሕይወታችንም ቀድመን ለመተንበይ እንሞክራለን። ለምሳሌ ጥቁር ድመት መንገድ ስትሻገር የመጥፎ ገድ ምልክት ተደርጎ እንዴት ተወሰደ የሚለውን ሐሳብ ብንመረምር ከማህበረሰቡ እሴትና ባህል ጋር ተቆራኝቶ እናገኘዋለን። ሐሳቦችን እንዴት መቆጣጠር ትችላለህ? ሐሳቦችን ተቆጣጠር። የትኛው ላይም ትኩረት እንደምታደርግ ወስን። ሐሳቦችን መቆጣጠር ስትጀምር ሕይወትህን ትቆጣጠራለህ። በቪየትናም የማሰቃያ ካምፕ ውስጥ የታሰረው አሜሪካዊ የጦር መኮንን በታሰረባት ጎሬ ውስጥ በየዕለቱ በሐሳቡ በፈጠረው ሜዳ ላይ ጎልፍ ይጫወት ነበር። በመጨረሻም ሲለቀቅና ወደ ቤቱ ሲመለስ ፍጹም የሆነ ምርጥ የጎልፍ ተጫዋች ሆነ። የእውኑ ዓለም ማለት ሁላችንም የተስማማንበት ውሸት ነው። በአእምሮአችን ውስጥ ያለው ዓለምና የእውኑ ዓለም አንድ አይነት ናቸው? የምታየው ቀለም፣ የምትሰማው ድምፅ፣ የቀመስከው ጣዕም፣ የሆነ ነገር ቆርጦ ያመመ ያሸተትካቸው መዓዛዎች ወይም ሌሎች ስለ ዓለም የምታውቃቸው ነገሮች በሙሉ አንተ ጭንቅላት ውስጥ የተፈጠሩ እንጂ በእውነታው ዓለም ላይ ያሉ እንዳልሆኑ ብታውቅስ? ለውጥ ውስጥ እጅግ ከባዱ ነገር ትናንት የጀመርነው ምርጫ ዛሬ ላይ አለመድገም ነው። ይህም የሆነበት ምክንያት ተመሳሳይ ምርጫዎችን እንድንመርጥ የሚያደርጉ ተመሳሳይ ሐሳቦችን ማሰብ ስናቆም ከልማዳችን እንወጣለን። የለመድናቸው ስሜቶች አሁን ላይ አይሰሙንም። እናም አዳዲስ ፍርሃቶች፣ ጭንቀቶችና አለማመኖች ይፈጠርብናል። ተረጋግተን እንዳንቀመጥ ያደርገናል። እንፈራለን። ይህ አዲሱ ሕይወት ያልለመድነው የማናውቀው ሕይወት ነው። ኖርማል እንደሆነ አይሰማንም። ራሳችንን የሆንን አይመስለንም። ራሳችንንም አይደለንም። ሁሉም ነገር ላይ እርግጠኛ ስላልሆንን ስለ ነገም ሆነ ስለ ዛሬ መገመት አንችልም። ምንም ያህል ምቾት ቢነሳንም የለውጥን ወንዝ መሻገር ከጀመርን በኋላ ራሳችንን በድሮና በአዲሱ ማንነታችን መሃል እናገኘዋለን። በነገራችን ላይ 7 ሲባዛ በ7 ስንት ይሆናል? ይህንን ጥያቄ በሁለት አይነት መንገድ ልትመልሰው ትችላለህ። አንዱ 7ን 7 ጊዜ በመደመር ሲሆን፣ ሌላው መልሱን በማስታወስ ይሆናል። መልሱን ስታሰላውና 7ን 7 ጊዜ ስትደምር የነቃውን የህሊና ክፍል ትጠቀማለህ። ሆኖም አፍ ላይ እንደመጣልህ 49 ብለህ ስትመልስ መልሱን የመለሰው ህቡዕ ህሊና ይሆናል። ከጥቂት ሰዓታት በኋላ 7 ሲባዛ በ7 ስንት እንደሆነ ሊጠፋብህ ይችላል። ወይንም ቀኑን ሙሉ 7 ሲባዛ በ7 እኩል ይሆናል 49 እያልክ 1000 ጊዜ ብትደጋግመው ምናልባትም ከዓመታት በኋላ ብትጠየቅ ሳታሰላስል ልትመልሰው ትችላለህ። ወደ ስክነት ሁነት የመግባት ሂደት ጽሞና ወይም ሜዲቴሽን ይባላል። አእምሮአችን ልክ እንደ ደፈረሰ ወንዝ ነው። የሐሳብ እንቅስቃሴዎች በበዙበት ቁጥር በደንብ ይደፈርሳል፣ ቻቻታም ይበዛበታል። በማስተዋል ውስጥ ሆነን ማሰብ ያቅተናል። የሐሳቦች ፍሰትና መጠናቸው እየቀነሰ ሲመጣ የደፈረሰው ይጠራል፣ ማስተዋላችንም ይጨምራል። ሐሳቦችን ለማብላላት የመጀመሪያው ደረጃ ከምንም ሐሳቦች ነፃ መሆን ነው። አሁን ላይ አብዛኞቹ ትኩረቶችህ በዙሪያ ባሉ ሰዎች፣ ቦታና ነገሮች ላይ ነው። እነዚህ ሁሉ የማሰቢያ ኃይልህን በእጅጉ ይሻሙብሃል። ስክነት ውስጥም ለመግባት ያዳግታል። አእምሮህን ይበጠብጡታል። አሰላሳይና አሳቢውን አእምሮህን ለጥቂት ደቂቃዎች ያህል ጸጥ ማሰኘት ይኖርብሃል። ስትተኛ ወይም ከእንቅልፍ ስትነቃ ወደ ስክነት ወይም ቴታ ሁነት በቀላሉ እንድትገባ ያስችልሃል። በሁለቱም መንገድ ቢሆን ቴታ ሁነትን ታልፈዋለህ። ይህም ወደ ህቡዕ ህሊና የመግቢያ ቁልፍህ ነው። ህቡዕ ህሊናህንም ከፍተህ ገብተህ እንደፈለግ ካስተካክለህ ለመውጣት ያስችልሃል። በቀን ውስጥ 2 ጊዜም የህቡዕ ህሊና በር ይከፈታል ማለት ይቻላል። ለአንተ ከሁለቱ የተመቸህን ጊዜ ምረጥና ወደ ህቡዕ ህሊና ግባ። ዛፍ ላይ የተቀመጠች ወፍ ቅርንጫፉ ይሰበርብኛል ብላ አትሰጋም። የእሷ እምነት በቅርንጫፉ ላይ ሳይሆን በክንፎቿ ነው። የምትተማመነው በምንድን ነው?
ሐሳቦችህ ኃይል አላቸው። የምታስበውን በጥበብ ምረጥ። ጤናማ ያልሆኑ ሐሳቦችን ወደ ጤናማ አስተሳሰብ እየቀየርክ አስባቸው። አሉታዊዎቹን ወደ አዎንታዊ ቀይረህ አስባቸው። ውድቀትን ወደ አሸናፊነት ቀይረህ አስብ። ፍርሃትህን ወደ ድፍረት ቀይረህ አስብ። በሽተኛ ከሆንክ ጤነኛነትን አስብ። ሰውነትህ ራሱን በራሱ የማደስ አቅም አለውና። ይህ መሆን የሚችለው ደግሞ ሰውነትህ በሕቡ ሕሊና ሲታዘዝ ነው። ተአምረኛው አእምሮህን ተጠቅመህ ሰንሰለትህን በጥስ። ደካማውን ሰንሰለትህን ፈልገህ በጥሰው። እናም ፍርሃትህን ከፍርሃቶችህ ነፃ አውጣ። አሁን ካለህበት የሕይወት መስመር ገፍቶ የሚያስወጣና አዲስ የሚያደርግህ አዲስ ልማድ ያስፈልግሃል። በቀጣይ ከልማዶቹ ውስጥ ቢያንስ ሁለቱን ለመቀየር እንሞክራለን። ድክመቶቼ ናቸው ብለህ የምታስባቸው ምን እምነቶች አሉ? ለምሳሌ ሕይወት ከባድ ነች፣ ሰዎች ለእኔ ጥሩ አይደሉም፣ ስኬት እኮ ብዙ ልፋት ይጠይቃል፣ ወይም መቼም ምን ያልቀየርም። የተአምሩ ምስጢር ያለው ለነገሮች ያለህ እይታና እምነትህ ላይ ነው። መጥፎም ይሁን ጥሩ ማሰብህ አንተ ላይ የሚያሳድረው ተጽዕኖ በእምነትህ ልክ ይለካል። አይ መጥፎ ነገር መከሰቱ አይቀርም፣ ደግሞ ይሄን ማድረግ እንደማልችል እርግጠኛ ነኝ፣ አልችለውም ይሄን ማድረግ። አሁን እኔ ምን አይነት መልከ ጥፉ ነው፣ ቆንጆ አይደለሁም እኮ፣ ድህነት ድሮም የወረስኩት ዕጣ ፈንታዬ ነው ባልክ ቁጥር ሕይወትህን ጨለማ ውስጥ እየከተትከው ትመጣለህ። ከኮሌስትሮል ወይም ከክብደት መጨመር፣ ሲጋራ ከማጨስ ወይም ከደም ግፊት በላይ የመኖሪያ ዕድሜን ምን እንደሚቀንሰው ታውቃለህ? ጸለምተኝነት ነው። ጭንቀት ውስጥ ስንሆን ሰውነታችን የተለያዩ ኬሚካሎችን ያመርታል። ተፈጥሮ ጭንቀት ስትሰጥህ ለአንተ አስባ ነበር። ሰውን ጨምሮ ሁሉም እንስሳት ለአጭር ጊዜ የሚቆይ ጭንቀት በተፈጥሯቸው አለ። ይህም ሕይወታቸውን ለማቆየት እንጂ እነሱን ለመጉዳት አይደለም። የጭንቀትህ ምክንያት ምንም ይሁን ምን ለሞት የሚዳርግ ምክንያት የለውም። ሆኖም ሰውነትህ በሞትና በሕይወት መካከል እንደሆነ እንዲሰማው ታደርጋለህ። የሰውነትህ ሕዋሶች እርስ በርስ መናበባቸውን ያቆማሉ። እናም ራስ ወዳድ ይሆናሉ። ጊዜው ራስህን ከሞት የምታደንበት ጊዜ ነውና አእምሮ ማሰብ ያቆማል። ዙሪያ ገባህ እንዳታስተውል ትሆናለህ። በድንጋጤ ዘሎት የማያውቀውን ረዥም አጥር የሚዘል ሰው ስለ አጥሩ ርዝመት አይጨነቅም። እንዲሆን ፍቀድ። ልትቆጣጠራቸውና ልትቀይራቸው የማትችላቸው ሁነቶች ሲገጥሙ አትነካካቸው፣ እንዲሆኑ ፍቀድላቸው። እነዚህንም ሁነቶች ለመፋለም መሞከርህ የባሰ መጋጋጥና መቁሰልን ያስከትልብሃል። የጭንቀት ሆርሞኖች ሰውነታችን ውስጥ በብዛት መመረት ከቀጠሉ የመጥፎ ስሜቶች ሱሰኛ እንሆናለን። እውነታው አብዛኞቹ ጭንቀቶችህ ምንጫቸው ሐሳብ ብቻ ነው። ለሞት የሚያበቃህ ወይም ይህን ያህልም የሚያስጨንቅ አደጋ አልደረሰብህም። ጭንቀት ፈጣሪ ሐሳቦች ካንተ ጋር አይቆዩ። ሆኖም ትናንት የማያልፍ የመሰለ ጭንቀት አልፏል። ዛሬ ላይም በሌላ ጭንቀት ተተክተዋል። በየተራ ይፈራረቁብሃል። ስለዚህ የዛሬ ሐሳቦችህን በመቀየር ብቻ ጭንቀቶችህን ማስወገድ ትችላለህ። የሚገርምህ የሚያስፈራ ነገር ስላየህ ሳይሆን እፈራለሁ ብለህ ስላሰብክ ብቻ የልብ ምትህ ይጨምራል። በሐሳብህ በፈጠርከው ዓለም ላይ የእውነት ትናደዳለህ፣ ትበሳጫለህ፣ ትከፋለህ፣ ትቆጫለህ፣ ትጸጸታለህ። እነዚህ ሁሉ ስሜቶችህን በማሰብ ብቻ ትጠራቸዋለህ። ምን ያህል ገንዘብ ማግኘት አለብኝ? ምን አይነት ልብስ ብለብስስ ፋሽንን እከተላለሁ? ሌላ ማሰብ የሚገቡን እጅግ በጣም ብዙ ሐሳቦች እያሉን የማምለጫ እግራችን ላይ ብቻ እናተኩራለን። ሁሌም ቢሆን ይህን ባደርግ ይሄ ይሆናል፣ ይህን ባላደርግ እኮ አለቀልኝ እያልን ራሳችንን አደጋ ውስጥ እንዳለና ከጊዜ ጋር እንደሚሮጥ ሚዳቋ እናደርገዋለን። አዲስ ማንነት፣ አዳዲስ ዕድሎችንና አዲስ ሕይወትን የመጀመር አቅም አለ። ትናንትናህን መቀየር ትችላለህ። ሁሌም ከሞት ለመትረፍ መሮጥ የለብህም። ሕይወት አለመሞት ማለት ሳይሆን መኖር ማለት ነው። ካለህበት ማጥ የሚያወጣህን ቁልፍ ነው። ስለምታስበው እንዳታስብ። ሐሳብ በሰማይ እንደሚበር ወፍ ነው። ሐሳብንም ልክ እንደ ወፏ እየው። ሲበር በረራውን ያለመተንተን ዝም ብለህ እየው። ወፏን ወዴት ነው የምትበሪው? ምን አይነት ወፍ ነሽ? ቤተሰቦችሽ ሴት ናቸው? እድሜሽ ምን ያህል ነው? ሳንል መብረሯን እያየን ብቻ እንደምናሳልፋት። በሕይወትህ ሁሉ የምታቀርበው ጸሎት አመሰግናለሁ የሚል ከሆነ ያ በቂ ነው። ለዓመታት የሳይንስ ተመራማሪዎች የጸሎትን ኃይል ሲክዱ ነበር።
ከእውነተኛውም ዓለም ያፈነገጠና እውነት ያልሆነ ሲሉም ይገልጹታል። ሆኖም በቅርብ ጊዜያት የተደረጉ ጥናቶች ይህንን አያመላክቱም።